አንዴ ቅዱስ እግዚአብሔር አባታችንና አምላካችን ሆይ ስለዚህ ስለ ታላቁ ቀን እናመሰግናለን። በኢየሱስ ይሁን። እግዚአብሔር አምላክ ሆይ ያስደናቂ ቀን ዛሬ ጅማሬው ታናሽ ቢሆንም ፍጻሜው እጅግ ይበዛል ተብሎ በቃል እንደተጻፈ በትንሹ ጅማሬ የነበረው ዛሬ ለትልቅ ክብርና ማዕረግ ለትልቅ ሥራ እግዚአብሔር ሆይ ይህችን ቤተክርስቲያን ያደረስክ አምላክ አንተ ነህና ከፍ እናደርጋለን። ስሜ ከፍ ከፍ ይበል። እግዚአብሔር ሆይ አንተ አስደናቂ አምላክ ነህ። ዛሬ በዓይናችን ፊት ይሄ በጣም ድንቅ ጊዜ ነው። እግዚአብሔር ሆይ ያቺን ታናሽቱን ቀን የናቀ ማን ነው ይላል። ዛሬ ለዚህ ክብር ለዚህ ከፍታ ያበቃ አምላክ እግዚአብሔር የሥራ ሁሉ ባለቤት እግዚአብሔር አንተ ነህ። ስምህ ብሩክ ይሁን። እግዚአብሔር ሆይ ሰሎሞን እኔ ገና ልጅ ነኝ፣ ብላቴና ነኝ፣ አባቴ ዳዊት የሠራውን ትልቁን ቤት እኔ መስራት የሚገባኝ ሰው አይደለሁም፣ እግዚአብሔርን አንተ አቅምና ጉልበት ካልሰጠ በስተቀር ብሎ እንደጸለየ ጌታ ሆይ እቺ ቤተ ክርስቲያን ይህንን ትልቅ ሥራ ለመስራት ብቃት ያላት አይደለችም። ነገር ግን በታናናሾች በሰው ዓይን በማይገቡ ልጆች የጀመርከውን ይህን ትልቅ ሥራ ለትልቅ ሕንፃ ጌታ ሆይ አንተ አድርሰሃል። ስምህ ብሩክ ይሁን። የዘሩባቤል እጅ ጀምሮታልና የእርሱ እጆች ይፈጽሙታል ተብሎ እንደተጻፈ ዛሬ እግዚአብሔር ሆይ ያ ጅማሬ አምላክ እግዚአብሔር የፍጻሜ አምላክ ነህ። ዛሬ በዚህ ትንሹ የተጀመረው የሥራ ፍጻሜው በኢየሱስ ስም ያማረ ይሁን። በጌታ በኢየሱስ ስም ያማረ ይሁን። አሁንም ለሚያይ ሰው ጨዋታ ሊመስል ይችላል። ይህም ለሚያይ ሰው እግዚአብሔር ሆይ